ኢኮኖሚህን እየመታብ ያለ ኩብኩባ አለ። በጣም እግዚአብሔር በምን ፍጥነት ከፍ አድርጎ ሲያበቃ ጠላት ደግሞ በሌላ አቅጣጫ መጥቶ እየበዘበዘህ ነው ያለው። የለም መኪና ነበረን ከእጅ ወጥቷል። ጠላት ሊገልህ የወጣ አውሬ ነው። ኢኮኖሚህንም ባዶ አድርጎ ቤትህን በትኖ አንተን መግደል የፈለገ አውሬ ነው። ባለቤትም ሞታለች፣ በህይወት ወደ ጌታ ሄዳለች። በቃ በትንትንህ ነው የወጣው። የጠፉ ንብረቶችህ ይመለሳሉ። አሜን። ኢየሱስ ስም አሜን። አሁን ከባድ ትንቢት ነው የምነግርህ። በጥቂት ጊዜ ውስጥ ይሄ የሚሆንበት ምክንያት ደግሞ አንዳንዱ ነገር ፋሚሊ እንዳልነካ እፈራለሁ። ምክንያቱም ዙሪያ ላይ ነገሮች ያበላሹ ሰዎችን እያየው በጣም ቤተሰቦች ናቸው። የራስ ሰዎች ናቸው። እነሱ ጨመሩ፣ ወንድሞች ከፍ አሉ፣ አንተ ጠፋህ። እቺ ምድር እኮ የምታልፍ ናት። ለሚያልፍ ዓለም እንዴት ብለን የራሳችንን ሰዎች እናጣለን? ያሳዘነኝ ምንድን ነው? ከፍቶ ወይም እሱ ቆንቋና ሆኖ ቢሆን ጥሩ ነው፣ ግን ያሳደገው እሱ ነው፣ እንደ አባት የሆነው እሱ ነው፣ ሼር የሚያረጋቸው እሱ ነው፣ ገንዘብ የሚሰጥ እሱ ነው። በሁሉ እሱ ረድቶ እኔ አስተምረው ከፍታ ደርሱ ካደኝ አስተምረኸው ባለስልጣን መኪና ከእጄ ቀምን ልጄ ባዶ ሆነ። ምንም የለኝ። ባለቤቴ ወደ ጌታ ሄደችም። አይዞህ፣ የዚህ ሰው ንብረት በጥቂት ጊዜ ውስጥ ተመልሶ ህይወቱ ሴትል ያደርጋል።